ሰላም ውድ የካሪር ቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ስለ ኢትዮጵያ እጅግ በጣም አንገብጋቢና ወቅታዊ ተጨባጭ መረጃዎችን እንዳስሳለን። ሸዋሮቢት ከተማ የመብራት አገልግሎት ማግኘቷ ጀመረች። አዲስ አበባ ህዳር 23 2014 ከሽብር ቡድኑ ነፃ የወጣችው ሸዋሮቢት ከተማ የመብራት አገልግሎት ማግኘቷን መጀመሯን የአማራ ክልል ኤሌክትሪክ አገልግሎት ገለጸ። አገልግሎቱ ነፃ በወጡ አካባቢዎች አስቸኳይ ጥገና እያደረገ መሆኑን የህዝብ ግንኙነት ክፍል ስራ አስኪያጅ አቶ ማህተብ አለሙ ተናግረዋል። ጨፋሮቢት እና ጨረቲ ከተማ አካባቢያ በተመሳሳይ ሁኔታ የሽብር ቡድኑ ነፃ የወጡት የጨፋሮቢት እና ጨረቲ እና ማጀቴ ከተማ የመብራት አገልግሎት ለማግኘት ጥገና እየጨረሱና እየተካሄደ የአካባቢው ህዝብ እንቅስቃሴ መጀመራቸውን እና የስልክ ኔትወርክ ከሞላ ጎደል መስተካከሉን ተገልጿል። በተመሳሳይ ሁኔታ ኬሚሴና አካባቢዋ በትናንትናው ዕለት ነፃ የወጡ ሀገር ሲሆኑ በአፋጣኝ ሁኔታ የኤሌክትሪክ አገልግሎት ለማግኘት ተገቢውን ስራ እየተሰራ መሆኑ ተገልጿል። ሆኖም የኔትወርክ ሁኔታ በከፊል መስራቱም ይታወቃል። የስልክ ኔትወርክ መስመር ቦታ እየመረጠ እንደሚሰራ፣ ነገር ግን እነሱ ብቻ መደወል ነው የሚችሉት። እነሱ ጋር ብቻ ነው ኔትወርኩ አክቲቭ የሆነውና እነሱ ናቸው ወደኛ መደወል የሚችሉት። እኛ መደወል አልቻልንም። ነገር ግን በጣም ጥሩ ሁኔታ ላይና ሰላም የሰፈነበት ሀገር እንደሆነ ተነግሯል። በዛሬና በትላንትናው ዕለት ኢትዮጵያን ታላላቅ አርቲስቶች እነ ግሩም ኤርሚያስ እና መሰሎች በኬሚሴ ከተማ ላይ ይገኛሉ። ኬሚሴን ከተቆጣጠሩት ኃይሎች ውስጥ አንዶቹ ናቸው። የሚኖር ዘላለም አንቺ ነሽ ሀገሬም እናቴ ሽልማቴ ርስቴ የጠላሽ አይኑ ይጥፋ ሀገሬ ስትኖሪ ነውና መኖሬ ጉዳት በደልሽን አሳየኝ ባይኔ የማንነቴ ምንጭ። ደሴና ኮምቦልቻን በቅርቡ የምናሳውቃችሁ ይሆናል። መልካም ጊዜ ለእናንተ እመኝላችኋለሁ። የተጠናከረው መረጃ አካባቢ ነበርኩኝ። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ።